አንዲቷን እንኳን መጨረስ አልችልም በጣም ነው የሚለባለበው ሰላም አለይኩም ወራህመቱላሂ ወበረካቱ ጓደኞቼ እንዴት ናችሁ ደህና ናችሁ እንደው በስደት ላይ የምትኖሩ እንዴት ናችሁ እኔ ማለት ነው እንደዚህ ቃሪያ የስደት ኑሮ ያቃጠለኝ እንደዚህ ቃሪያ ነው ስደት ላይ የምትኖሩ ሁላችሁም ግን እንደኔ እንደዚህ ኑሮ ያሳለቻችሁ ሹርጣ የመዳም ንግግር ያስመረራችሁ ይመስለኛል እኔ በጣም እንደዚህ ቃሪያ ነው የሚያቃጥለኝ አቃጥለኝ እህቶቼ ኑሮ አቃጥለኝ ቃሪያ ስንበላ እንደዚህ ቃሪያ ስንበላ እንዳቃጠለን ሰው ያውቅልናል የውስጣችንን ችግር ግን ስደት ላይ የኖርነው ነው የውስጣችንን የልባችንን ህመም ሰው አይረዳልንም ቃሪያ እንደዚህ የምንበላ ከሆነ ግን እንደሚያቃጥለን ሰው ይረዳል ማለት ነው ብዙ ልጆች ደግሞ በስደትም ሆነ በማንኛውም ነገር እንደዚህ ቃሪያ ልባቸው እየተቃጠለ ምን የሚኖሩ አሉ ልክ እንደኔ ማለት ነው እንደኔ የምትቃጠሉ ልጆች ኑሮ ሁሉ ነገር የተጨማመረባችሁ ልጆች ትግስት አድርጉ አሁን እቺ ቃሪያ በልተን ውሃ ጠጥተን ወይንም ትንሽ ቆየት ብለን የሚያቃጥለን እንደዚህ ሊበርድልን ይችላል ስደት ላይ ደግሞ መጥተን ሰርተን አላህ በልብሎት ያሰብነው ተሳክቶ ሀገራችን ስንገባ ደግሞ ያን ልባችን የሚቃጠለው የምንንገበገበው በመዳም ንግግር የምንንገበገበው በሹርጣ በስራው በሀገር ናፍቆት በልጅ ናፍቆት በቤተሰብ ናፍቆት እንደዚህ የምንቃጠለው በኋላ ላይ ግን ትግስት ካደረግና ይበርድልና ማለት ነው አያችሁ አንድ ነገር ስናስበው ወንም ደግሞ ስንሰራ እንጀራ ስናገኝ የምፈልግነውን እንጀራ ርዝቅም ወይንም የፈልግነውን ነገር ስናገኝ እንደዚህ ካላቃጠላ አናገኘው የኢትዮጵያ ሰው ግን እንደዚህ ማቃጠሉን አያውቁም ራሱ ብር ሀዛፍ ተቆርጦ የሚላክላቸው ነው የሚመስሉት አይደለም እንደዚህ ተቃጥሎ ነው የምናገኘው አስረዱልኝ ወናቴ እኔ ብቻ አይደለም ብር ሲሏችሁ እንደዚህ ቃሪያ እየተቃጠልን ነው የምንሰራው በሏቸው እና ምክንያቱም የውስጣችንን አያውቁም ቃሪያውን ካዩ ግን እንደሚያቃጥል ስለሚያውቁት ስለቀመሱት ሊረዱ ይችላሉ ግን እቺ መጨረሻ ሆነልኝ እንደማን ተታገየ ጨርሳታ
በጣም አስመርሮኛል እውነት የስደት ኑሮ በጣም አስመረረኝ። ኧረ በለው አያችሁ ግን አሁን እንደዚህ እንደሚያቃጥለኝ የሚበርድ አይመስለኝም። ደግሞ በሰው ሀገር መጥተን የሚያልፍልን አይመስለኝም። ግን ሁሉም ጊዜ አለ፣ ለሁሉም ጊዜ አለ። ይሄ ነው በልተ ነው አሁን ቢያቃጥለን ለለቱ በኋላ ግን ይበርድልናል። ችግርም ደግሞ ድህነትም ሆነ ማንኛውም ነገር እስካገኘ ነው ያቃጥለናል። ካገኘ ነው በኋላ ይበርድልናል። ትግስት ነው። ትግስት አድርጎ ትግስት ካለ ሁሉም ነገር ይሳካል። ትግስት ከሌለ ግን መሀከል ላይ ነው የምንቀረው። መሀከል ላይ ስደት መተን ሀሳባችንን ካልተሳካልን መናደዳችን አይቀርም፣ መቃጠላችን አይቀርም። ትግስት ካደረግን ነገር እንደዚህ ተቃጥለን ማዳት የሌለንም ማዳት አውጥተን ስንት ነገር አሳልፈን ይሄን ነገር ትግስት አድርገን ካሳለፍ ነው ሁሉም ነገር ይስተካከላል ነው። አሁን ግን እቺን መጨረስ አቃተኝ። ምላሴ ነው ያልቻለው፣ ልቤ ግን ይችለው ነበር። ለምን የመዳምን ንግግር የቻለ የሳዑዲ ሽርጣን የቻለ ሁሉን ነገር ጠቅልሎ ልቤ የቻለ ልብ በጣም ይችላል። ትግስት ካደረግንበት ማንኛውንም ነገር ይችላል ማለት ነው። አማራጩ ትግስት አድርጉ ነው። በቃ ያልጨረሰላቸው በጣም ነው የሚያቀጥሩ በጣም እና ደህና ሁኑ፣ ደህና እንገናኝ።